እንግዲህ ጆ እንግዲህ እየቀወጠው ይገኛል። የፍቅረኛዬን አጠገቧ እንዳታገኛት በየሄድክበት የኔን ፍቅረኛ ለምንድን ነው የምታስቸግረው? ይለዋል ጆ ሁለተኛ እንኳን ልታስቆማ ቀርቶ የኔን ፍቅረኞች ቀጥ ብለህ እንዲታይ አልፈቅድልህም ይለዋል። እባክህ ለዚች ነው ብሎ ሲለው ጆ በጣም ተናደደና አነቀው። እሱም ተናደደና ዞር በደልኝ እባክህ ወደዛ፣ አንተም እኔ የምናውቃለን አፍቅረሃት ሳይሆን ለገንዘብ ብለህ እንዲቀረብካት አውቃለሁ ሲለው ጆ በጣም ደነገጠ። ስማ ይለዋል፣ እኔ ጓደኝነታችን ይቀርባል፣ እንዳስቀይምህም አልፈልግም። አንተ ራሱ ብታስቀይመኝ እኔ ምንም አልልህም። የሚቀርመው ግን ጓደኝነታችን ነው ይለዋል። ጆ በጣም ይናደዳል። ጆ አፍቅሯት ሳይሆን ድሮንም ተናግሯል። አፍቅሬሽ ሳይሆን የቤተሰቦችሽን ገንዘብ ነው የምወደው ብሏታል። ሙሽን ማለት ነው። በጣም ይገርማል ማለት ነው። እንግዲህ ጆ እዚህ ላይ ብዙ ክርክር ብሎ ጥሎት ሂዷል ማለት ነው። የገዛ ጓደኛውን ቀነስ አርጊው እና ኑኑዬና የኑኑ ጓደኛ መታ እያየቻት እያለ ቤት ቆይታ ኑኑዬ ታማሚ እንደሆነች ሁላችንም እናውቃለን ማለት ነው። የገዛ የምትወዳት ጓደኛዋ መታ እያወራቻት እያለ ልትሸኛት ወደ ውጭ ትወጣለች። ወደ ውጭ ብዙ መንገድ ተንቀሳቅሳ እያለ የኑኑዬ አጎት ልጅ የመጀመሪያ ልጁ በመኪና እየመጣ ያያታል። አባዬ መኪናውን እስኪ አቁመው እያለ ኑኑዬም ልጁም ፍጥጥ ብለው ቀሩ። አባትየውም ልጁን ነበር የሚያየው። ኑኑ መሆኗን አላወቀም። ረጅም ሰዓት እየተያዩ ቆዩ። የኑኑ ጓደኛም ኑኑዬን ነው የምታያት። እሷም ኑኑዬን በማየት ተገርማለች። አባትየውም ሹፌር ሆኖ እያለ እሱን ነበር የሚያየው። ይሄ ልጅማ መሆኑ ነው እንዴት ነው ሰው የሚያየው ብሎ እንዲሰያት የገዛ ኑኑዬ የውህቱ ልጅ ናት፣ አጎቷ ማለት ነው። እና ኑኑዬ ምን ልታረጊ መጣሽ? አሞሽ አይደል እንዴ ብሎ ተመኪና ውስጥ ይወጣል ማለት ነው። ኑኑዬ ምን እየሄድሽ ነው? የት እየሄድሽ ነው ሲላት አይ ጓደኛዬን እየሸኘኋት ነው ላታል። እሺ ግቡ እኔ ሸኛታለሁ ስል ጓደኛዬም አይ ደርሻለሁ ጋሺ እኔ ሄዳለሁ እናንተ ሂዱ ብላ ሄደች። የኑኑዬ ያጎቷ ልጅ ከመኪና ውጥት ብሎ ሰላም ይላታል። እንኳን በሰላም መጣህ ትለዋለች። አመሰግናለሁ ግን ይወዳታል የኔ ጨረቃ እያላት የኔ ድምቀት ይላት ነበረ። ኑኑዬ መታ ሳሎን ቁጭ አለች። እሱ ግን የአባቱን ቤት ያየው ነበረ። እናቱም ስለሞተችበት የእናቱንም ትዝታ ግድግዳውን እያየው ነበረ። አገላብጦ መቶ ቁጭ አለ። ይተያያሉ እስበሳቸው። ኑኑዬ እቤት ክላሴ ለህር ነው አለችው። እሱም ሻንጣውን አንስቶ ለመኝታ ክላሱ ይሄዳል። የኑኑዬ ያጎቷ ልጅ ማለት ነው። እንግዲህ ስሙ ገና አልያዝኩትም ማለት ነው። ከዛ የማስታወሻዋ ወረቀት ደፍተሯ ይጠፋታል። ውይ እህቴ ወሰደችው እንዴ ብላ ቤቱን እየመነቀረች እያለ ቀስ ብሎ ወደ ክላስ ይመጣባታል። ወደ ክላስ ሲመጣባት ኑኑዬ በጣም ደነገጠች። ውይ ደነገጥሽ እንዴ? ይቅርታ እኔ እኮ መሲን ሰላም ልበል ብዬ ነው ሰላም ልበላት ብዬ ነው ይላታል። ኑኑዬም ምን ብትነጋገር ወይም ብታወራ አሪፍ ነበረ፣ አስደነገጥኩሽ አይደል? ይቅርታ ይላታል። ችግር የለውም እኔ እጠራልሃለሁ መሲን እጠራልሃለሁ አለችው። እዚሁ መካከል ኑኑዬ ራሷን በጣም ያማታል። ልትወልቅም ፌንትም ልትነቅል እንትን አለች። እሱም ወይ አሞሻል እንዴ ነይ ቁጭ በይ አላትና መሲ አልጋ ጫፍ ላይ እቅፍ አድርጎ ያኖራታል። በጣም ራሷን አመማት። እሱም በጣም ደነገጠ። ስለሚወዳትና ስለሚያፈቅራት በጣም ያያታል። አይ ክላሴ ሄጄ ተኛለሁኝ አለችው። እሱም እኔ አደርስሻለሁ ነይ አላት።
ክላሷ እንደምንም ብላ ሄደች። ሲሄድም ጫማዋን ሸበጧን አወጣላት። አመሰግናለሁ አለችው። ምንም ማለት አይደለ ትላታለች። አይንዬ ደግሞ መሲን ልጄ እህትሽ ድምጿ አይንዬ እንግዲህ የልጆቿ ምን እንደሚደርስባቸው እያጣራች አይደለም። ትዬ ተብዬዋ ያቺ ሄለን አንዳንድ ነገር በምስጣት ብቻ ነው እየተታለለች ያለችው እንጂ ሁለት ሴት ልጆቿ ምን እንደሚደርስባቸው አታውቅም። ትዬ እንደዚህ አርጋ ትዬ እሷ እኮ ጥሩ ሰው ናት ከማለት ውጭ መሲና ኑኑዬ ምን እንደሚደርስባቸው ምንም እያወቀች አይደለም። አይንዬ ማለት ነው። አንዳንዴ ባህሪዋ በጣም ያናድዳል። መሲን እንግዲህ እህትሽ አሟታል እና ሻይ አፍሊላት ትላታለች። መሲ ደግሞ ያፈቀረችው ልጅ ደጋግሞ እየደወለላትም ነበረና ደጋግሞ እየደወለላት እንገናኝ ስትለው አሁን መገናኘት አንችልም ይላታል ማለት ነው። ጊዜው አይደለም አሁን እንዴት እንገናኛለን? ተረጋጊ መሲ ይላታል ማለት ነው። ምክንያትህ ምንድን ነው? የማንገናኝበት ምክንያት ትለዋለች። እንዲህ እያለ ነበረ እናቷ መታ ቡና ሻይ አፍሊ እያለቻት ማለት ነው። ተደናግጣ ስልኩን ጥላ ለእህቷ ሻይ አፈላችላት ማለት ነው። ከዛ ስትመለስ ደግሞ ሄለን ትደውልባትና አንቺ አስመሳይ ረሳሁ እያለች ዝባዝንኬሽን ተይና ሚሞሪው እጅ ላይ ስላለ ፈጠን ብለሽ ነይ ስትላት እዚህ ላይ ነበረ እንግዲህ መሲ በጣም የተደናገጠችው። ያሳዝናል ማለት ነው ታሪካቸው። እንግዲህ ኑኑዬ እንግዲህ አሁንም ቢሆን ያኛውም ይወዳታል ይሄኛውም ይወዳታል። ረጅም ሰዓት ጎኗ ቁጭ ብሎ እኔን አስቀምጠሽ ተኛሽ አይደል እንዴ ምናምን እያለ ፍቅር ቃላቱን እየገለጸላት ይገኛል። እሷም ውይ የት ሂጄ ባለቀስኩኝ የት ሂጄ ሁሉንም ነገር ንገሪኝ ከጎንሽ አለሁኝ ይላታል ማለት ነው። ግን እሷ እየተናገረች አይደለም ማለት ነው። ቤተሰብዬ ለዛሬ ቪዲዮአችን እዚህ ላይ ይበቃ። ከተመቻችሁ ላይክ ሼር አድርጉ ማለት ነው። እሺ ለዛሬ እዚህ ላይ ይበቃል።